ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች እናቀርብላችኋለን መልካም ጊዜ በአማራ ክልል የሚካሄደው የህልውና ተጋድሎ አሁንም እንደቀጠለ ነው በተለያዩ የአማራ ክልል አካባቢዎች የአማራ ፋኖች በየቀጠናው በሚያደርጉት ተጋድሎ ከፍተኛ ወታደራዊ ድሎችን እንዳገኙ ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ የአድማ በታኝ አዛዥ በቁጥጥር ስር የዋለበት ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች የተማረኩበት እንደዚሁም ቁልፍ የሆኑ ወታደራዊ ቦታዎችም በፋኖች እየገቡበት ወታደራዊ ተጋድሎች መከናወናቸው ነው አንከር ሚዲያ በደረሰው መረጃ ላይ የተመለከተው ዝርዝሩን በተመለከተ የዘውትር ተሳታፊያችን በእጁ የሚገኙን መረጃዎች ያካፍለናል እንግዲህ ትናንትናና ዛሬ የአማራ ፋኖ በአራቱም ግዛቶቹ ከአብይ አህመድ ጥምር ጦር ጋር ከባባድ የተባሉ ውጊያዎችን ሲያደርጉ ነው የዋሉት በተለይ የአማራ ፋኖ በሰሜን ጎንደር ጣና ገላውዲዮስ ክፍለ ጦር እንዲሁም በእስቴ ቀጠና ቆማ ፋሲለደስ አካባቢ ዛሬ ከንጋቱ 12 ሰዓት ጀምሮ ከባድ ውጊያ እየተደረገ ነው በተለይ ከሶስት አቅጣጫ ወደ እስቴ ከተማ የተንቀሳቀሰው ያገዛዙ ጥምር ጦር በስቴ ዳንሳ ክፍለ ጦር ከፍተኛ የሆነ የመልሶ ማጥቃት ደርሶበት ያሰበው ሳይሳካ ወደ መጣበት ተመልሶ እንዲሄድ አድርገውታል እንዲሁም ከትናንትና ጀምሮ በአርማጭሆ በተለይ ደረቅ አምቦ ጪልጊና ጉቦ በተባሉ ቦታዎች ላይ በተደረገ ውጊያዎች 500 ጦር ነው ይዞ ሄደው መሳይ ከ500 ጦር መካከል ወይም ጥምር ጦር መካከል 100 የመከላከያ ሰራዊት አባላት ተደምስሶ ከ40 በላይ በእጃቸው በምርኮ የገባ መሆኑና ሌሎችም ቁስለኞችንም ጭኖ በአምቡላንስ ወደ ጎንደር ከተማ እንደሸሸና ወደ ጎንደር ሆስፒታል አስገብቶ ሕክምና እየተሰጣቸው እንደሆነ ነው የደረሰኝ መረጃ የሚያመለክተው በተለይ በዚህ በአርማጭሆ ቀጠና በጣም በብዙ አቅጣጫ እንቅስቃሴ ቢያደርግም እስከዛሬ ድረስ የአርማጭሆ ጀግኖች ምከታ ያደረጉ እየመለሱት ነው የሚገኙ እንዲሁም የአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር ያገዛዙ ጦር ከጃዊ ከተማ ተነስቶ ፋኖች በዛ አካባቢ እረፍት አድርገው የአካባቢ ማህበረሰብና ከዛ በኋላ ማጥቃታችን የመልሶ ማጥቃታችን እናደርጋለን ብለው ባሉበት ሰዓት ከጃዊ ከተማ ተነስቶ በአቅራቢያ የምትገኝ ጃይማላ የምትባል ከተማ አለች ያቺን የጃይማላ ከተማን እንዲሁ በድንገት መጥቶ ከተማዋን ተቆጣጥሮ ይዟት ነበር ነገር ግን የፋኖ ኃይሎች ስልታዊ በሆነ ወደ ከተማዋ ካስገቡ በኋላ በከተማዋ ዳርና ዳር ምሽግ ቆፍረው በተቀመጡበት ሰዓት ባልታሰበ ሰዓት ጥቃት ሰንዝረው ከ60 በላይ የመከላከያ ሰራዊቱን ደምስሰው ከ30 በላይ ቁስለው ሌሎችንም እንዲሁ ተበትኖ ከተማዋን እንዲለቅ ካደረጉ በኋላ መመታታቸውን የሰማው የመከላከያ ማዘዣ ጣቢያ የድሮን ጥቃት አካባቢ በመሰም በንጹሃን ላይ ጉዳት አድርሷል በፋኖ ላይ ምንም አይነት ጉዳት ያልደረሰ መሆኑንም እንዲሁ ለማወቅ ችለናል ሌላው እንግዲህ በዳና ማርያም የምትባል በባህር ዳር ዙሪያ ከተማ የምትገኝ አንዲት ከተማ አለች በዛች ከተማ ላይ ፋኖዎችን ለመደምሰስ አስቦ በሶስት አቅጣጫ ከፍተኛ ቁጥር ያለው ኃይሉን በመያዝ ከጭምባ ከመሸንቲና ከአምባርጌ ወደ ዳና ማርያም የሄደው የጠላት ጦር ከበባ ውስጥ ለማስገባት ሙከራ ለማድረግ የተንቀሳቀሰ ቢሆንም ራሱ ከበባ ውስጥ ገብቶ በተለይ ሁለተኛ ተፈራ ዳምጤ ክፍለ ጦር ባደረገው የመልሶ ማጥቃትና የከበባ ውጊያ 17 የሚኒሻ የአድማ ብተናና የመከላከያ ሰራዊት አባላቶችን አስመትቶ በርካቶችን ደግሞ ቁስለኛ በማድረግ ከተማዋን መቆጣጠር ሳይችል ወደ መጣበት ወደ መሸንቲ ጭምባና አምባርጌ ተመልሶ ለመሄድ ተገዷል እንዲሁም በሌላ ዜና ሰሜን ወሎ ዞን የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ የፖለቲካ ዘርፍ ኃላፊ የሆኑት በድንገተኛ የመኪና አደጋ ህይወታቸው አልፏል ይሄ እንግዲህ እንቅስቃሴ ሲያረጉ የነበሩት እዛ አካባቢ ያለውን ጥምር ጦር እያስተባበሩ ወደ ተለያዩ የፋኖ ቀጠናዎች ውጊያ ለማድረግ ስምሪት በሚሰጡበት ሰዓት እንቅስቃሴ በሚያደርጉበት ሰዓት የመኪና አደጋ ደርሶባቸው ህይወታቸው እንዳለፈ የደረሰኝ መረጃ አመላክቷል እንዲሁም በሰሜን ሸዋ ጁር ወይራምባ ቀበሌ በተፈጸመ የድሮን ጥቃት ከ20 በላይ ሰላማዊ ሰዎች ተገድለዋል እንዲሁም ደጀን አካባቢ ዛሬ አሁን አንተና እኔ እየተነጋገርን ባለን ከባድ ውጊያ እየተደረገ ነው የመከላከያ ሰራዊቱ በደጀን አቅራቢያ ያሉ ፋኖዎችን ለማጥቃት እንቅስቃሴ አድርጎ ነገር ግን ጦሩን አስመትቶ ቁስለኛውን ተሸክሞ ወደ መጣበት ወደ ደጀን ከተማ ተመቶ ሊመለስ ችሏል እንዲሁም በደጀን አቅራቢያ የትመን ምትባል ከተማ አለች በየትመን ከተማ የቦምብ ጥቃት ተፈጽሞ የመከላከያ ሰራዊቱ በፓትሮል እንቅስቃሴ በሚያደርጉበት ሰዓት የፋኖ ኃይሎች የደፈጣ ጥቃት በመፈጸም ከ6 በላይ የመከላከያና የአድማ ብተና ኃይሎች ሲገደሉ በርካቶቹ ቁስለኛ መሆን ችለዋል እንዲሁም በእነማይ ወረዳ 6 የሚኒሻ አባላት በተደረገባቸው የደፈጣ ጥቃት እንደተገደሉ የደረሰኝ መረጃ ያመለክታል